ሰላም ሰላም ቤተሰብ እንዴት አላችሁልኝ? የኢትዮ ኮደር ሰርቲፊኬት አራቱንም እንዴት አድርጋችሁ በ5 ደቂቃ ብቻ ማውጣት እንደምትችሉ አሁን በዚህ ቪዲዮ አሳያችኋለሁ። ለዚህ አካውንት አዲስ ሆናችሁ ካላችሁ ይሄንን አካውንት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። በቅድሚያ ምን እናደርጋለን? ክሮማችን ላይ ከሄድን በኋላ ኢትዮ ኮደርስ ብለን ሰርች እናደርጋለን። ኢትዮ ኮደርስ ብላችሁ ሰርች አድርጋችሁ ከጨረሳችሁ በኋላ ላይ ምን ታደርጋላችሁ? ክሊክ አድርገን እንገባለን። በመጀመሪያ የምትመጣለን እቺ ኢትዮ ኮደርስ የምትለው አንድ ጊዜ ክሊክ አድርገናት እንገባለን። እሷን ክሊክ አድርገን ከገባን በኋላ ላይ ሎድ አድርጎ በሚከፍትበት ሰዓት በተለያዩ አይነት ማስታወቂያዎች ይኖራሉ። ስለዚህ ኤክስ አድርገ ነው ማስታወቂያዎቹን እናወጣለን ማለት ነው። ከላይ ያለችውን እቺን የኤክስ ምልክት ክሊክ ያደረገን ማስታወቂያውን እናጠፋለን። አትሊስት ወደ 3 ማስታወቂያ ይመስለኛል የሚመጣው። ማስታወቂያዎችን እናጠፋቸዋለን ማለት ነው። ማስታወቂያዎችን አጥፍተን ከጨረስን በኋላ ላይ እዚህ ጋር እንደምትመለከቱት ጌት ስታርትድ የምትላለች ጌት ስታርትድ የምትለው አንድ ጊዜ ጌት ስታርትድ ብለን ከገባን በኋላ እዚህ ጋር አራቱም አይነት ኮርሶች አሉ ማለት ነው። እዚህ ጋር ካሉት አራቱም አይነት ኮርሶች አራቱንም አይነት ነው የምናወጣው። አሁን ለምሳሌ ዳታ ሳይንስ የምትለዋን ኢንሮል የምትለዋን ክሊክ አደርጋታለሁ። ኢንሮል የምትለዋን ክሊክ አድርጌ በመንገባበት ሰዓት ኢንሮል የምትለዋን ክሊክ አድርገን በመንገባበት ሰዓት ላይ አሁን ከታች እንደምትመለከቱት ሎጊን ኢንቱ ኮንቲኒው የምትላለች። እዚህ ጋር ያለችውን ከታች ያለችውን ሎጊን ኢንቱ ኮንቲኒው የምትለዋን ከታች ያለችውን አንድ ጊዜ ክሊክ አድርገናት እንገባለን። በነገራችን ላይ ይህንን አካውንት ሰብስክራይብ ያላደረጋችሁ ካላችሁ አሁኑኑ ሰብስክራይብ አድርጉ ማለት ነው። ሎጊን ኢንቱ ኮንቲኒው የምትለውን ክሊክ አድርጋ ከገባን በኋላ እዚህ ጋር ከላይ እንደምትመለከቱት ሳይን አፕ ኤንድ ሳይን ኢን የሚሉ ሁለት አይነት ኦፕሽኖች አሉ። እዚህ ጋር ያለው ሳይን አፕ ማለት እንደ አዲስ ሬጂስተር ልታደርጉ ነው። ሳይን ኢን ማለት ደግሞ ከዚህ በፊት ሬጂስተር ያደረጋችሁት ወይንም ከዚህ በፊት ሰርቲፊኬት ያወጣችሁት አካውንት ካላችሁ ማለት ነው። ይሄም አሁን የማሳያችሁ ነገር ቅድሚያ አሁን ለምሳሌ አራቱንም ሰርቲፊኬት ቀድማችሁ ታወጣላችሁ። የሆነ ሰንበዲ ተምሮ በስነ ስርዓት ያወጣና ለቀጣይ ሰዎች መማር የማይፈልጉ ከሆነ በአንድ ደቂቃ ብቻ ለነዛ ሰዎች እንዴት አድርጋችሁ ማውጣት እንደምትችሉ ነው ማሳያችሁ። ሳይኒን የምትሏን እችኛዋን አንድ ጊዜ ክሊክ እናደርጋታለን። ሳይኒን የምትሏን ክሊክ ካደረግን በኋላ እዚህ ጋር ሳይኒን ዊዝ ጉግል የምትላለች ሳይኒን ዊዝ ጉግል የምትሏን አንድ ጊዜ ክሊክ እናደርጋታለን። አንድ ጊዜ ክሊክ በምናደርግበት ሰዓት የእናንተ የከፈታችሁበትን የኢሜል አድራሻችሁን ትመርጣላችሁ ማለት ነው። ኢሜል አድራሻችሁን ከመረጣችሁ በኋላ እዚህ ጋር ከታች እንደምትመለከቱት አፕላይ የምትላለች አፕላይ የምትሏን ክሊክ እናደርጋታለን። ይህም ማለት አፕላይ ስታደርጉ እንደ አዲስ መመዝገብ ሳይሆን መጀመሪያ የሞላችሁትን ያንኑ ፎርም እዚሁ ራሱ ላይ ትሞላላችሁ ማለት ነው። አፕላይ ብላችሁ በኋላ ላይ መጀመሪያ የሞላችሁትን ፎርሞችን እነዚህን ደግማችሁ ራሱ ነው ትሞላላችሁ። ከዛ በመቀጠል ፊኒሽ ኤንድ ሰሚት የምትላለች ፊኒሽ ኤንድ ሰሚት የምትሏን ከታች ያለችውን ክሊክ እናደርጋታለን። ፊኒሽ ኤንድ ሰሚት የምትሏን ክሊክ በምናደርግበት ሰዓት እዚህ ጋር እንደምትመለከቱት ስታርት ለርኒንግ ይላል። ኮንግራጁሌሽን ብሎ ይህንንም ክሊክ እናደርገዋለን ማለት ነው። ይሄ የሚሆነው መጀመሪያ የተማራችሁትን ራሱን አካውንት ነው የሚያመጣው። ስማችንን ቀይረን ብቻ ሰርቲፊኬቱን እንዴት ማውጣት እንደምንችል ላሳያችሁ ማለት ነው። ስለዚህ ሰርቲፊኬቱን እንዴት አድርጋችሁ እንደምታወጡ አሁን ላሳያችሁ። ስለዚህ አሁን ቀጥታ ወደ ሰርቲፊኬቱ ቦታ እንሄዳለን። ወደ ሰርቲፊኬቱ ቦታ ከሄድን በኋላ ላይ ስማችንን ኤዲት እናደርጋለን። እዚህ ጋር ከላይ እንደምትመለከቱት የሶስት ሰረዝ ምልክት አለች። እኛን የሶስት ሰረዝ ምልክቷን ክሊክ እናደርጋታለን። የሶስት ሰረዝ ምልክቷን አንድ ጊዜ ክሊክ አድርገን ከገባን በኋላ እዚህ ጋር እንደምትመለከቱት ሲቲንግስ የምትለዋን ክሊክ እናደርጋታለን። ሲቲንግስ የምትለዋን ክሊክ ካደረግን በኋላ እዚህ ጋር እንደምትመለከቱት ፕሮፋይል የምትላለች ፕሮፋይል የምትለዋን አንድ ጊዜ ክሊክ እናደርጋታለን። ፕሮፋይል ፒክቸሩን ክሊክ አድርጋችሁ ከገባችሁ በኋላ ማውጣት የምትፈልጉትን ሰው ስም ትጽፋላችሁ። እዚህ ጋር እንደምትመለከቱ የባለቤቱን ስም ትጽፋላችሁ። ከዛ በኋላ የአባትየውን ስም ትጽፋላችሁ ማለት ነው። ስማቸውን ጽፋችሁ ከጨረሳችሁ በኋላ ላይ እዚህ ጋር ሴቭ ኤንድ ቼንጅስ የምትላለች ሴቭ ኤንድ ቼንጅስ የምትለዋን ክሊክ አድርገናት ሴቭ አድርገነው እንወጣለን ማለት ነው። ሴቭ ኤንድ ቼንጅስ በምንልበት ሰክሰስፉሊ ቼንጅድ ብሏል። ስሙ ሰክሰስፉሊ ቼንጅድ አድርጓል ማለት ነው። ስለዚህ ምንድነው የምናደርገው? አሁን ባክ ብለን እንመለሳለን። ባክ ብለን በምንመለስበት ቼክ ፎር ሰርቲፊኬት የምትላለች ቼክ ፎር ሰርቲፊኬት የምትለዋን እዚህ ጋር ያለችው አንድ ጊዜ ክሊክ እናደርጋታለን። ቼክ ፎር ሰርቲፊኬት እንላለን። እኔ ከዚህ በፊት በተደጋጋሚ ብዙ ሰርቲፊኬት ስላወጣሁኝ ነው። ከዚህ መልስ ያለውን ለማየት ከታች ያለውን ኢትዮ ኮደርስ የሚለውን የራሴን ቪዲዮ እዩት። ከዚህ መልስ ያለውን በዛ መሰረት ማስተካከል ትችላላችሁ። እንዲህ አይነት ቲፖችን ለጊዜ ስለቅ እንዲደርሳችሁ ይህንን አካውንት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። ፒስ ይመቻችሁ።